ሜላት አስታወሰች። ነገር ግን ከኋላ የመታኝ ማን ነው? እርግብ አክስቴ ገድልሻት ያለቻት እውነት ባዩሽ ናት ወይስ አይደለችም? እውነት ባዩሽማ ይህን አታደርግም። ነገር ግን እሷ ይሄንን ነገር ካደረገች አልለቃትም፣ ማን እንደሆንኩ አሳያታለሁ እያለች ትገኛለች ሜላት። አሁን ሜላት ታስታውሳለች። ነገር ግን ለሰዎቹ እንዲያስታወሰች ለማንም አልተናገረችም። አሁን ግራ ተጋብታለች። 16 ዓመት ስፈልጋት የነበረውን ልጄን አግኝቻለሁ። ነገር ግን አሁን አስታውሳለሁ ብዬ ልጄ ነሽ ብዬ እውነቱን ልንገራት ወይስ አልንገራት እያለች ስታውሰለስል ቆይታ ሽንት ቤት ገብታ ፊቷን በመስተዋት እያየች ነበረ። በመጨረሻም ደረጃ እውነቱን አፈርጠዋለች ሜላት። ለምን ብትሉ እሷ ሀንዬ ከትምህርት ቤት መታ ልታያት ቁጭ ብላ እንዴት ነሽ ደህና ነሽ ወይ ላጫውትሽ እያለቻት ተቆየች። በኋላ አይ ችግር የለውም እኔ አረፍ ማለት እፈልጋለሁ ስትላት በቃ እሺ እኔ ሻወር ልውሰድ ብላ ሻወር ልትወስድ ልትገባ ብድግ ስትል ሀንዬ ወይዘሮ ሜላትም ሀሴት ብላ ጠራቻት። እውነታውን አፈረጠችው። ሀናም በጣም ደነገጠች። ምን ማለት ብላ አይኗን እንዲያፈጠጠች ነበር እንግዲህ ቪዲዮ ያለቀው። ያው በቀጣይ ክፍል እንግዲህ እውነቱ ይወጣል። ምክንያቱም ሜላት እንዲያስታወሰች ሁሎችም ያውቃሉ ማለት ነው። ነገር ግን ሀና ማለት ነው አሁንም ነገሮች ልታበላሻቸው ነው ብዬ በጣም ፈርቼ ነበረ። ምክንያቱም ድንብላል የነገረችሽ ነገር እኮ ውሸት ነው ብላ ልታወራት ነበረ ለሜላት። ሜላትም ግን በረካት ሆነና ሀንዬ እንድታወራት አልፈቀደችላትም ነበር። አሁን በጣም ደክሞኛል፣ አንቺ ሐኪም ነኝ ስትይ አልነበረም እንዴ? እባክሽ ውጭልኝ፣ አይኔን አታይም? በጣም ደክሞኛል፣ ማረፍ ፈልጋለሁ ብላ ባታስወጣት ኑሮ አሁንም ሀና ነገሮች ልታበላሻቸው ነበረ። ድንብላል የነገረችሽ ነገሮች እኮ ውሸት ናቸው ብላ ልታወራ ነበር። ነገር ግን አልተሳካላትም። ባለማውራቷና ባለመሳካቱ በጣም ደስ ብሎኛል። ከዚህ በፊትም እርግብ ናት ልጅሽ ብላ ልታበላሽ ነበር፣ ነገሮችን አበላሽታቸው ነበረ እና ዛሬም ደግሞ ያንን ነገር ልትደግም ነበር ሀና ሀሳቧ። ነገር ግን ወይዘሮ ሚላት ስላስታወሰች፣ ወይዘሮ ሚላት ያስታወሰችው መቼ እንደሆነ ታውቃላችሁ? ድንብላል ሀሴት እኮ ናት ከ16 ዓመት በፊት የጠፋችው ልጅሽ እኮ ናት እና ጋሼ ወስዶ ያስመረመራት። እርግብ የምትባል ውሸታም ደግሞ መታ ልጅሽ ነኝ ስትልሽ ነበር እና እንደዛ እያለች ስትነግራትና ፌንት የነቀለች ለታ ነበረ ወይዘሮ ሚላት ያስታወሰችው ማለት ነውና ወይዘሮ ሚላት ስላስታወሰች በጣም ደስ ብሎኛል። ነገር ግን እርግጠኛ ነኝ እንዲያስታወሰች ለሀና ብቻ ነው የምትነግራት፣ ለሌሎቹ የምትነግራቸው አይመስለኝም። ምክንያቱም የባዩሽን ሴራ ማወቅ ትፈልጋለች ሜላት ማለት ነው። እንግዲህ ወይዘሮ ባዩሽ የሜላትን ራስ እንደመታቻት ሁላችንም እናውቃለን። ነገር ግን ደግሞ የእሷ መምታትና ባለመሞቷ እየቆጫት ትገኛለች ወይዘሮ ባዩሽ እንግዲህ ወይዘሮ ሜላት በተኛችበት መታ ልታፈናትም ነበረ። አንቺ እንዲያው እኔ የምልሽ እንዴት አልሞትሽም? እንደዛ አድርጌ መትቼሽ እንዲያው እዚሁ የተኛሽበት ሰው ሳይመጣብኝ በፊት አፍኜ ልግደልሽ እያለች እንግዲህ ትራሱን ስታነሳ ወይዘሮ ሚላትም ነቅታባታለች ማለት ነው። ወይዘሮ ሚላት ስትነቃባት ነገር ግን ምንድን ነው ያለችው መሰላችሁ? ወይ ተኝተሽ እኮ እኔ እኮ አልነቃ ስትይና አጠገብሽ ልተኛ ነበር እኮ አለቻት። መቼም ውሸት አያልቅባትም ወይዘሮ ባዩሽ ውሸት አያልቅባትም እና አጠገብሽ ልተኛ ነበር እኮ ትራሱን ያነሳሁት ምናምን ብላ እንግዲህ ወሬውን አስቀይሳታለች። ነገር ግን እሷ አፈናልገላት ነበረ። ሆስፒታል ውስጥ እንዳለችም እዛው ልታስቀራት ብዙ ሞክራ ነበር። ነገር ግን አልተሳካላትም ማለት ነው። አሁንም አይሳካላትም። አሁን እኔ የኔ ሀሳብ ማለት ነው እንደ ሀሳብ እርግብ ከእንትና ጋር ከተምቹ ጋር ተገናኝታ እሷ እንዳልመታቻትና ባዩሽ እንደመታቻት መናገር አለባት እንጂ እርግብ መደበቅ የለባትም ባይነኝ። ቢሆንም ወርቅ ወስዳባቸዋለች። ወረቀት ስሙ የቤት ስም በሜላት የነበረውን ወረቀት ቀዳባቸዋለች። ይሄን ወንጀል ነው እንጂ ያለባት እርግብ የመታቻት ግን ባዩሽ እንደሆነች ተናግራ ራሷን ነጻ ብታወጣና ወርቁን የምትመልስ ይሻላታል እርግብ ማለት ነው እንደኔ ሀሳብ።
እናንተስ ምን ታስባላችሁ? እስኪ ሀሳባችሁን በኮሜንት አስፍሩ። እንግዲህ ወይዘሮ ባዩሽ ድንብላልንም አሁንም እያሰቃየቻት ትገኛለች። አሁንም ማለት ምን ተፈጥሯል እዚህ ቤት የተፈጠረውን ነገር ማውራት አለብሽ እያለ በለዛ አለቅሽም አንቅሻለሁ እያለቻት ነበረ። እንደገና እኔና አንቺ የምናወራው ማንም እንዳይሰማ እኔና አንቺ እንደምናወራ ማንም ማወቅ የለበትም ስትላት ድንብላልም ይሄ ነገርማ ተታወቀ እኮ መጀመሪያ የሚገሉኝ እኔን ነው ብላለች። ምክንያቱም እሷን በእርግጥ አይነኳትም፣ ማንም አይነካትም። እርግብ ያኔ እያስፈራሩኝ ነው አስፈራርታኝ ነው ብትላት ድንብላልም ማንም አይነካት፣ ነገር ግን አውቃ ነው እንደዛ ያለቻት ባዩሽ እንድታስፈራራ ስለፈለገች ነው። እና ለምንድን ነው ሜላት እንደዚህ የተቀያየረችብኝ? ለምንድን ነው የምታመነጫጭቀኝ? ስለዚህ እዚህ ቤት የተፈጠረ ነገር አለ ማለት ነው ብላ ድንብላልን ስታሰቃያት ነበረ። ድንብላልን ምንም የማውቀው ነገር የለም እባክሽ፣ የተፈጠረ ነገር ቢኖር እንትን ብቻ ነው ያው እትዬ ያሟት ወርቃ ነበር ራሷን ስታ ነበር፣ ይሄ ብቻ ነው አዲስ ነገር ብትላትም አይ አዲስ ነገር ኑሮ ካልነገርሽኝ አንቺ ነሽ የምትጎጁ እያለች እንግዲህ ስታንቃት ነበረ። እውነት ካለና የተወራ ኑሮ ያልነገርሽኝ ነገር ካለ ከዚህ በኋላ አንገትሽን ይዤ አልለቀውም፣ ነገር ግን ትካሻሽና አንገትሽ ሲላቀቅ ብቻ ነው ያን የምለቅሽ ብላ እንግዲህ ድንብላልን ያሰቃየቻት ነው። ድንብላል አሳዘነች። እውነት ለመናገር ምንም በማታውቀው ነገር ተዛ ቤት ወጥታ ሌላ ቤት መስራት ትችላለች። ጉልበቷ ነው የሚያስተዳድራት፣ ጉልበቷ ነው የሚያኖራት። ቢሆንም ግን እዚህ እየመጣች ባዩሽ ስታጫወትባት በፊት እርግብ እንደዛ ስታሰቃያት ድንብላል አሳዘነችኝ። እውነት ለአንድኛቸው ለምን አትናገርም? ለአንድኛቸው ተናግራ ወይ ለምን አሴት ተናግራ ለማንም እንዳትናገር ነው የነገርኩህን ብላ መናገር ትችላለች። ያው ድራማ እስከሆነ ድረስ ያው ድራማ ነው እናውቃለን። እና እኔ የምላችሁ ያጀማ እንግዲህ ይሃን እያስጠኒ ምንም አላማረኝም። ሀናን የሚያስጠናት ልጅ ምንም አላማረኝም ማለት ነው። ሀናን እያስጠናት ጎበዝ ተማሪ ነው። ይሁንና ግን ሀንዬን ይጠብቃታል፣ ከትምህርት ቤት ይሸኛታል፣ ያስጠናታል። ስለዚህ እንዴት ነው ህይወትሽ እያለም ስለ ህይወቷ ሲጠይቃት ነበረ። አይ አሲር እንደው አሲርን እንትን እንዳይልበት ይሄ ልጅ አሲርን ጉድ እንዳይሰራው ብዬ ፈርቻለሁ። ማለት ይሄ ልጅ ሀናን ያፈቅራታል። ሀናን ካፈቀራት ሌላ ነገር ነው የሚፈጠረው እና አሲር ፍቅሩን መግለጽ አለበት። ሀናን እንደሚያፈቅራት እንደሚወዳት መናገር አለበት። ያለ በለዛ ይሄ ሀናን የሚያስጠናት ልጅ ሊወስድበት ነው አሲር። የወይ ልክ ስትንከረፈፍ አሲር ሲንከረፈፍ ሊበላ ነው። ወይኔ እኔ ምንም አልተመቸኝም እንዴ! ሊያቅፋት እኮ ነው ጭራሽ አቅፎ መንገድ ላይ ወክ ሲያደርጉ ምናምን እንዲሁም ሊያቅፋት አካባቢ አብረው ሲሄዱ በቀታውን ታሁን አሲር አያቸው ብዬ እንደ ተሳቀቅኩኝ እኮ ተሳቀቅኩ። አሲር እንዳይከፋው ብዬ ማለት ነው። እና ይሄ ልጅ ይውጣልን እንዴ! እንዲ አሲርና ሀና እንዲፋቀሩ እንፈልጋለን ማለት ሀንዬ የአሲርን ፍቅር እንድትቀበለው እንፈልጋለን። በእርግጥ እሷ ልክ እንደ ወንድም ነው የምታየው፣ እሱ ነው ያፈቀራት። ቢሆንም እና ለማንኛቸውም እንግዲህ ሀንዬ አሲርን ወይዘሮ ሜላት ቤት ይዛው ሄዳ ወይዘሮ ሜላትም ይሄ ልጅ ማን ነው ብላታለች። ነገር ግን ሀንዬም እውነቱን ነግራታለች። እኔ እኮ እንዳትጨናነቂ ብዬ እንጂ እኮ ይሄ ልጅ ነው እኮ ደም የሰጠሽና የነቃሽ ስትላት እንዴት ባለውለታዬን አታውቂውም ትይኛለሽ? እንዴት ባለውለታዬን እንዴት ልረሳው ቻልኩኝ ብላ ራሷን ስትል ነበረ። አሲርም ታዲያ እንዴ ያኔ እኮ ራስሽን ስተሽ ነበር፣ ራስሽን ስተሽ እንዴት ልታስታውሽኝ ትችያለሽ ነው ያላት። እና አሲር ባለውለታ ነው እንግዲህ ከዚህ በኋላ የሜላት ባለውለታ ማለት ነው። በእርግጥ እሱ ለሰላም እንትና ለነ ምናሴና ለሀና ብሎ ነው እንግዲህ ደም የሰጠው እንደምናውቀው እንጂ ለሷ ብሎ አይደለም። እሷ ክፉን ነበረች እውነት ለመናገር ያን ጊዜ ሁላችንንም ልብ ነበር የሰበረችው። አቶ ኖላዊ አልጋ ላይ ተኝቶ አላሳክምም ብላ ስትሄድ ግን የወይዘሮ ባዩ ሴራ ገና ብዙ ይቀራል፣ ይጋለጣል ማለት ነው። ከዚህ በኋላ እንግዲህ የወይዘሮ ባዩ ሴራ ነው የሚጋለጠው። እንግዲህ ያው የወይዘሮ ሜላትን ሆቴልም ያሳገተችው እንደገና ደግሞ ኪሳራ እንዲደርስበት ያደረገችው የሀንዬ አባትም ወጪ እንዲጨምር ያደረገችው ይሄ ሁሉ ወይዘሮ ባዩሽ ነች።
እና ወይዘሮ ባዩሽ ሴራ ሲጋለጥ ምን ትሆን የሆነ ወይዘሮ ባዩሽ አሁን እየጥርጣሬ ውስጥ ገብታለች። ወይዘሮ ሚላት በቅርቡ የወይዘሮ ባዩሽ ሴራ ይጋለጣል ማለት ነው። ለማንኛቸውም ቀጣይ እንጠብቃለን በጉጉት ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ እና ሼር ማድረጋችሁን አትርሱ።